ጓደኛ ማለት ካፌ ሄዶ ገንዘብ ሼር አድርጎ ካፌ መጠጣት ቡና መጠጣት ብቻ አይደለም። ገንዘቡ ላይ ብቻ ሳይሆን ሼር የሚያደርግህ ጓደኛ የምትጠጡት ቡና ላይ ሻይ ላይ ህይወት ላይ ሼር የሚያደርግ ጓደኛ መሆን መቻል አለበት። ባንተ ህይወት ውስጥ ሼር ያለው፣ ባንተ ሐሳብ ውስጥ ሼር ያለው ባንተ ህይወት ውስጥ፣ ባንተ አስተሳሰብ ውስጥ፣ ባንተ መረዳት ውስጥ ድርሻ ያለው ወዳጅ ሊኖር ይገባል። አንተም ልክ እንደዛው በሱ አስተሳሰብ በሱ መንገድ ውስጥ ድርሻ ያለህ ሊሆን ይገባል። የዛን ጊዜ ጓደኝነት ትርጉም ይኖረዋል፣ ሚኒንግ ይኖረዋል። ብዙ ጊዜ ሰዎች ጓደኛዬ ናቸው ብለን የምንይዛቸው ሰዎች አሉ፣ ግን ከሆነ አጥር ይወጣ አይደለም ወዳጅነታችን። ሪል የሆነ ትሩ ወዳጅነት፣ እውነተኛ ወዳጅነት you have to feel it ፊል የምታደርገው መሆን መቻል አለበት። የጓደኛ ስሜት ሊሆን ይገባል። የጓደኛ ደስታ ሊሆን ይገባል። የጓደኛ ሐዘን ሊሆን ይገባል። ፍሬንድሺፕ የሚባለው ወዳጅነት የሚባለውን ትልቅ ትርጉም ልንሰጠው ይገባል። ወዳጅነት ጉልበት አለው። ፍሬንድሺፕ has got its own great power። ጓደኛ ብለን የምንይዘው he is mine እሱ የኔ ነው እኔም የሱ ነኝ ብለን የምንይዘው ጓደኛ እኛን ወደ ተሻለ አስተሳሰብ፣ እኛን ወደ ተሻለ መንገድ፣ እኛን ወደ ተሻለ የህይወት ፍልስፍና የሚመራ መሆን መቻል አለበት። ቢቻል የምንይዘው ጓደኛ ከኛ የተሻለ በብዙ ነገሮቹ ከኛ የተሻለ እኛ ቁድዋ አድርገን ልንይዘው የምንችል ልንከተለው የምንችል የኛንም ሐሳብ ሊያደምጥ የሚችል we are sharing each other ideas እርስ በርሳችን ሐሳቦችን ሼር ልንደራረግ የምንችል